ሁላችንም እንደ ሙስሊም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሙስሊም የሆነ ሰው ሙእሚን የሆነ ሰው በአላህ መንገድ ላይ እውነትን ይዞ አላህ ቢወፍቀኝ ብሎ ከሚመኛቸው ነገሮች መሃል አንዱ በአላህ መንገድ ላይ ሸሂድ መሆን ነው። እነዚህ ወንድሞቻችን እኛ በመናውቀው በዲን መንገድ ላይ መስጊድ ውስጥ ነው የሞቱት። ሰዎች ኸምር እየጠጡ ዚና እየሰሩ ያልሆነ ቦታ ተገኝተው ወደ አኺራ ይሄዳሉ። ይሄ ሁሉ መች እንደምንሞት እንዴት እንደምንሞት ፕሮግራሙ በእኛ እጅ ስለሌለ ሁሉ ጊዜ እንደ ሙስሊምነት በአላህ ሱብሓነሁ ወተዓላ መንገድ ላይ እየተዋወስን እየተመካከርን መኖር ብቻ ሳይሆን ለዲናችን አለው ብለን ደግሞ አንድ ስቴፕ ከፍ ብለን ስንገኝ አላህ ሱብሓነሁ ወተዓላ ደረጃ እሱ ዘንድ ትልቅ ደረጃ ይኖረናል ኢንሻአላህ። መሰረታዊው ነገር ኡስታዝ ናስር ቅድም እንደጠቀሰው ኢትዮጵያ ውስጥ በርካታ ችግሮች አሉ። ያልተፈቱ ያልተመለሱ የኢትዮጵያውያን ሙስሊሞች በርካታ ጥያቄዎች አሉ። ይሄ ማንም ሰው ቢመጣ ሊያስተባብለው የማይችል እንደ ፀሐይ ግልጽ ያለ ጉዳይ ብዙ ነው። እነዚህን ግን አንድ ከሆነን ከተደማመጥን 60 እና 70 ሚሊዮን ያለው የኢትዮጵያ ሙስሊም እየተደማመጠ በሐሳቡ በጉልበቱ በገንዘቡ በዱዓው በሁሉም ነገር እየተደማመጠ ከሰራ ግማሹ በእኛ ትውልድ ይቀየራል። ኢንሻአላህ ትውልድ መቀየር ያልቻለውን ደግሞ ወደሚቀጥለው ይተላለፋል። ይሄን ማናችሁም ጥርጣሬ ሊኖራችሁ አይገባም። ይሄንን ስናደርግ አንዳንድ ሰዎች ለምን ጠፋችሁ ለምን ዝም አላችሁ እያላችሁ ምታሙን ብዙ ሰዎች አላችሁ። ችግር የለም በደንብሙን መብታችሁ ነው የዲን ጉዳይ ነው። ግን እኛም ጋር ደግሞ ሌላ እውነት አለ። ከዚህ በፊት መሪ ብለን መጅሊስ ላይ ጥያቄ ጠይቀን ታግለን ብዙ ነገር ሆነናል። አሁን ደግሞ በተቻለ መልኩ በግለሰብ ደረጃ ትግሉን መምራት ተገቢ አይደለም የሚል እምነት አለ። የሚችሉትን ያህል ለመስራት ፍቃደኛ የሆኑ ሰዎች ካሉ ከጀርባቸው ተሰልፈን ይሄን የኢትዮጵያ ሙስሊሞች መሪ ድርጅት በሁለት እግር እናቆመው። በሁለት እግር ኢንሻአላህ በሁለት እግር አልቆመም። መጅሊስ በሁለት እግር ቢቆም አይናቅም ነበር። መጅሊስ ጠንካራ ቢሆን እንደመጥ ነበር። የ60 የ70 ሚሊዮን ሙስሊሞች መሪ ደብዳቤ ጽፈው በስልክም ጭምር ሞክረው አላናግርም የሚባለው መጅሊስ ተገቢውን ቦታ ስላላገኘ ነው። ይሄን ቦታ እንዲኖር ደግሞ እያንዳንዳችን በዱዓችን በገንዘባችን በአቅማችን እየተናበብን እየተደማመጥን የኢትዮጵያን ሙስሊሞችን የሚመስል መጅሊስ እናቆም እናግዛቸው ብለን የምንችለውን ያህል ከጀርባቸው ሆነን አስተዋጽኦና በርክት ይያልን ነው። ልክ ነው። ዝም ብሎ በፌስቡክ መጻፍ ይቻላል። ዝም ብሎ ወደ ተቃውሞ መውሰድ ይቻላል። ግን ያ ሁሉ ታግለን ያመጣነው መጅሊስ ተመልሰን በሁለት እግር እንዳይቆም እኛ ካደረግን እየተጠላለፍን ግለሰብ እነዚህ ወንድሞች እንደምታውቁት ትናንት በሰላም ከቤት ወጡ። መጨረሻ ደግሞ ምን ሆነ? ወደ አኺራ ሄዱ። ግለሰብ እንደዚህ ነው። ይነሳል፣ ይቆማል፣ ይወድቃል። ጧት ከቤት ወጥቶ መኪና ይገጨው ይሆናል። የሆነ ሙሽኪላ ይደርሰው ይሆናል። በግለሰብ ደረጃ የሚካሄድ ትግል ዘላቂ ስለማይሆን በመንችለው ያህል ከላይ እስከ ተፈራችን ያለው የመጅሊስ ጠንካራ እንዲሆን እንፈልጋለን። ለዚህ ደግሞ ተቋም ስርዓት ይዞ ባለቤት ይዞ 60 እና 70 ሚሊዮን ሙስሊምን ከጀርባ አሰልፎ መሄድ ከቻለ ወላሂ ብዙ ምን ሰራው ተአምር አለ። ሸቴና አይደለም። ኢንሻአላህ ብዙ መስራት የሚችል አቅም አለን። ብዙ መስራት የሚችል ጉልበት አለን። ብዙ መስራት የሚፈልግ ለዲኑ የሚቆጭ ውስጡ የሚቃጠል እናንተን የመሰሉ ብዙ ሚሊዮኖች አሉ። እነዚህን ሁሉን አንድ ሆነን ከሄድን የምንሰራቸው ብዙ ስራዎች አሉ። ይሄን አስተዋጽኦ ለማድረግ ዝግጁ ናችሁ? ኢንሻአላህ ዝግጁ ናችሁ? ኢንሻአላህ ይሄን እውነት መሆኑን የምናረጋግጠው አንድም ዛሬም ይሁን ከዚህ ስንወጣ ካሁን በኋላ በሚኖሩንም የተለያየ እንቅስቃሴዎች ሶሻል ሚዲያ ላይ እውነትም ውሸትም ይጻፋል። እኛን መረማመጃ ማድረግ የሚፈልግ ብዙ አካል አለ። እኛ የምንታገለው ለሀገራችን ለዲናችን እንጂ ለሌሎች መረማመጃ ለመሆን አይደለም። በራሳችን መንገድ ለዲናችን ለሀገራችን ለህዝባችን ለመታገል እንኳን ገንዘባችን አይደለም ህይወታችንን ለመስጠት ዝግጁ ነን ኢንሻአላህ። ነገር ግን
ይሄን ሁሉ እንደምናረጋው የተለያዩ አካላት የኛን ትግል ጠልፈው ለራሳቸው አሳክተው የሚፈልጉት ብዙ ነገር አለ ከሆነ እኛ እንኳን ለራሳችን አይደለም ለሀገርም ማትረፍ የምንችል ሰዎች ነን በዚህ ደረጃ እንናበብ በዚህ ደረጃ እንበርታ በዚህ ደረጃ ጉድለታችን እንመልከት በዚህ ደረጃ የምንፈልገው መጅሊስ በሁለት እግር እንዲቆም ምን አስተዋጽኦ ያበረከትን ነው እያልን ራሳችንን ብዙ የተለፋበት ስራ በአንድ ፌስቡክ ፖስት ሰዎች ሐሳብ ይለውጣሉ ያለንበት ዘመን ብዙ የሚዲያ ተጽዕኖ አለ ይሄንን በመረዳት ወንድሞቻችን በዲን መንገድ በመሞታቸው አናዝንም ነገር ግን ደግሞ በተመሳሳዩ ጊዜ ደግሞ የበለጠ ሰው እንዳይሞትብን የበለጠ ሰው እንዳይጎርልብን የትኛው መንገድ ይሻላል በሚል እንድንሄድ የእያንዳንዳችሁን ትግስት የእያንዳንዳችሁን አስተዋጽኦ የእያንዳንዳችሁ መናበብ የሁላችንን ጥረት እንደሚፈልግ በማወቅ የቤት ስራችን የትግል መንገዱ ሰልፍ መውጣት ብቻ አይደለም ሰልፍ አስፈላጊ ከሆነ እስከ ዛሬ ወጥተናል ካሁን በኋላም እንወጣለን ኢንሻአላህ ምንም አይደለም ይሄ የተለየ ነገር አይደለም ነገር ግን ስንወጣ በመሪ ድርጅታችን ተማክረን ተያይዘን መስጊድን ብቻ አይደለም አስፈላጊ ከሆነ መውጣት ያለበት ቦታ ሁሉ ሊወጣ ይችላል ግን ትልቁ ጉዳያችን ትግልን ሰልፍ ብቻ አድርገን አንውሰደው ትግል ሰልፍ ብቻ አይደለም የትግል አይነቱ ብዙ ነው አንድ ምሳሌ ልስጣችሁ አንድ ምሳሌ ከሰሃቦች ነብያችን ሰለላሁ ዐለይሂ ወሰለም እንደምታውቁት ሶስት ጎሳዎች በጋራ ሆነው እስልምና ሊያጠፉ ተነሱ ማን ቁረይሾች አንድ ቀጠፋን የሚባል ጎሳ ሁለት እንደገና በኒ ቁረይዛ የሚባሉ አይሁዶች ሶስት ሆነው እስልምና መዲና ላይ በዛን ሰዓት የሙስሊሞች መንደር 2 ኪሎ ሜትር ስኩዌር ናት ኤሪያዋ ዛሬ ሄድን ቦታውን ስናየው የነበረው እነዚህን እናጥፋ ብለው 10000 ጦር ይዘው መጡ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን አሰልፈው ለዲናቸው ሊታገሉ መዲናን ሊመክቱ በቆሙበት ሰዓት ምሽግ ይቆፍራል ግማሹ ተለያየ ስራ ይሰራል የአላህ ነገር ደግሞ ዲኑን መነሰር ሲፈልግ ከካፊር መሃል ሰው ያመጣል ከካፊሮች እስልምና ሊያጠፉ ከቆሙት መሃል ኑአይም ኢብኑ መስዑድ የሚባል ሰሃቢ እስልምናን አጠፋለሁ ብለው መዲናን ከከበቡት ከቀጣፋን ጎሳ መሃል ቁጭ ብሎ ተፈክር ያደርጋል መሳሪያውን ይዟል ሊያጠፋ የመጣው ሙስሊሞችና እስላምን ነው ነገር ግን ለምንድነው ይሄ ሁላችን ግን 10000 ጦር ይዘን ሙስሊሞችን ለማጥፋት የመጣ ነው ብሎ ተፈክር ማድረግ ጀመረ ምን አደረጉን እነዚህ ሰዎች ምንድነው የበደሉን እነዚህ ሰዎች ብሎ ማሰብ ቀጠለ ያሰበ እየሄደ ያለ መጨረሻ ላይ የኛ ዲንና የነሱ ዲን እንዴት ነው ብሎ ዲኑን ማነጻጸር ውስጥ ገባ ያነጻጸረ ሲሄድ እንደውም ሐቅ ያለው ሙስሊሞች ጋር ነው ብሎ ወሰነ በዛው ምሽት ማለት ነው እስልምና ሊያጠፋ የሄደ ሰው ተደብቆ ሾልኮ ነብይ ሰለላሁ ዐለይሂ ወሰለም ተመቶ ሸሃዳ ያዘ አላሁ አክበር ነብይ ሰለላሁ ዐለይሂ ወሰለም ጋር ከናንተ ጋር ሆኜ ትናንት እስልምና ሊያጠፋ የተሰለፈ ሰው ዛሬ እስልምና ሊነስር አብራችሁ ልታገላለ ነብይ ሰለላሁ ዐለይሂ ወሰለም ምን አለ ኢንማ አንተ ረጁል ዋሂድ እስልምና ሊያጠፋ የመጣ 10000 ጦር ነው ከ10000 ጦር መርሃ አንድ ሰው ነው ሰልሞ የመጣ አብራችሁ ልታገል ሲል ነብይ ሰለላሁ ዐለይሂ ወሰለም ምን አለ ከቻልክ አሉት ተመልከቱ እዚህ ከቻልክ እስልምና ሊያጠፉ የመጡ እነዚህ 10000 ሰዎች ከቻልክ አንድነታቸውን በጣጥስልናል ምን ትግል ሰጡት ዲኑን ሊያጠፋ የመጣውን ኃይል አንድነቱን በጣጥስ ብለው ሐሳብ ሰጡት እሺ ብሎ ተቀብሎ ወዴት ሄደ ወደ ጎሳው በምሽት ሾልኮ ሄደ አሁን ምን ተፈክር ማድረግ አለ ነብይ ሰለላሁ ዐለይሂ ወሰለም ናታገል ከኛ ጋር መሳሪያ ይዘ አላሉትም ሌላ ሚሽን ሰጡት ምንድነው ሚሽኑ ዲኑን ሊያጠፋ የመጣውን ኃይል አንድ ሆኖ ሊያጠፋን የመጣውን ኃይል ከፋፍል ነው እሺ ብሏቸው ሄደ ያስባል ምን ብዬ ልከፋፍላቸው እነዚህ እሱም የነሱ ወገን ነበር ትላንት ዛሬ ግን ሰልመዋል መጨረሻ ላይ ምን ሐሳብ መጣለት ምን ብሎ የሚዋጉት አካል መዲናን ለማጥቃት የመጡት አንድ አይሁዶቹ በኒ ቁረይዛ ሁለተኛ ቀጣፋን ሶስተኛ ቁረይሾች ናቸው የነሱን ኃይል አስተላለፍ አየና ወደ ማን ሄደ